በህይወቴ ትልቅ ነገር ማድረግ ፈልጋለሁ ብለህ ካለህበት ከፍ ስትል ወደ ላይ ስትሄድ ተው እንጂ የት ነው የምትሄደው? አንተን እኮ እንደዚህ አናቅህምና እንጂ ወደ ታች ተመለስ ተብለ ብዙ ሰው ይመልሳል። ምታቀው ማታቀው ምትወደውም የማትወደውም ሰው አይኔ ያለውበትን ነገር ጠልቼዋለሁ፣ ህይወቴን በዚህ መንገድ ከዚህ በኋላ አልቀጥለውም መቀየር አለብኝ ብለህ ብድግ ስትል ተው እንጂ አንተ እንደዚህ አይደለም እንዴ፣ የኛ ቤተሰብ እንደዚህ አይደለም፣ የኛ ጓደኛ እንደዚህ አይደለም፣ እኛ አንተ እንደዚህ አይነት ሰው ሆነ ልናይ አንፈልግም ና ወደ ታች ተብለህ ትመለሳለህ። ብዙዎቻችን ትልልቅ ስኬቶችን እንፈልጋለን፣ ነገር ግን ወደ ታች የሚጎቱትን እንደዚህ አንድ አይደለም። ያሉብን ችግሮች በጣም ብዙ ናቸው። ወደ ታች እኛን ሊመልሱን የሚፈልጉ የህይወት ሸክሞች እና እነዚህ ነገሮች ከፍ አድርገህ ወደ ላይ ለመበጠስ በጣም ትልቅ ኢነርጂ ይፈልጋል። በጣም ጠንካራ ስለሆኑ ማለት ነው። ወንድሜ በህይወት ረጅም ርቀት መጓዝ ከፈለክ ሸክሞችህን መጣል መቻል አለብህ። ሸክሞችህን ደግሞ ስትጥላቸው በትግል አይደለም። ያሉብህን ሱሶች፣ ያሉብህን ችግሮች አንዴ ካልበጠስኩኝ አትበል። ያሉብህን ነገሮች አንድ በአንድ ነው የምትበጥሳቸው። ያለውበትን ነገር ቀይረዋለሁ በቃ ቆርጠ ስትነሳ ፔን ይኖረዋል። ምክንያቱም ለውጥ አይደል፣ ከኮምፎርት ዞን አይደል የምትወጣው፣ ካለህበት ሌቭል አይደል ከፍ የምትለው። በእንደዚህ በምታደርግበት ጊዜ መበጠስ ይኖራል። የተበጠሰው ፓርት እጄን አሳምሞታል። እቺ ህመም፣ እቺ የፔን ዞን የምትባለው ሰዓት ላይ አንተና ፈጣሪ የምታወሩበት፣ አንተና አንተ ብቻ የምትሆኑበት፣ ህልምህን፣ ዓላማ፣ ግብህን ቆርጣ የምትነሳበት የምትለይበት ታይም ነች። pain is the key to change. no pain no gain ይባላልና ያቺ ህመም ከፈጣሪ ጋር ስለምታገናኝህ ማለት ነው። እና ወዳጄ አንተ የምትፈልገው ነገር ጋር የማይወስድ የሆነ ነገር ካለ እሱ ዲስትራክሽን ነው። በፍጹም ጊዜህንም ጆሮ እንዳትሰጥ። ፎከስ ማድረግ ያለብህ ጎልህን ማሳካት ብቻ ነው መሆን ያለበት። ያኔ የምትፈልገው ቦታ ትደርሳለህ።